አንድ መሪ የአገሩን ሉዓላዊነት ለማስከበርና ስልጣኔን ለማምጣት ምን ያህል ርቀት ሊጓዝ ይችላል? ለመሆኑ በ19ኛው ክፍለ ዘመን በኢትዮጵያ ተራራማ ምድር ላይ የዓለማችንን ግዙፍ መድፍ ለመስራት መሞከር እብደት ነበር ወይስ አርቆ አሳቢነት? ሴባስቶፖል የተሰኘው ግዙፍ መድፍ የድል ምልክት ነው ወይስ ያልተሳካ የቴክኖሎጂ ሽግግር ህልም? ኢትዮጵያ በሺህ ዓመታት በሚቆጠር ታሪኳ ብዙ ነገሥታትን አስተናግዳለች። ይሁን እንጂ እንደ መይሳው ካሳ በታሪክ ውስጥ የገነነ፣ በህዝብ ስሜት ውስጥ የሰረጸ፣ የጀግንነትና የአባጋሪነት ተምሳሌት የሆነ፣ ለዘመናዊነት የቆረጠና ለሀገሩ አንድነት ሲል ህይወቱን የሰጠ ሌላ ንጉሥ ማግኘት ይከብዳል። ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ታሪክ መይሳው ካሳ ወይም ዳግማዊ አፄ ቴዎድሮስ ስለነበራቸው ታላቅ ራዕይና በኢትዮጵያ ምድር ስለተሞከረው የመጀመሪያው የኢንዱስትሪ አብዮት ነው። አብራችሁን ቆዩ። አንዳንድ የታሪክ ተመራማሪዎች አፄ ቴዎድሮስን ቁጡ፣ ባለ ራዕይና ብቸኛ በማለት በሶስት ቃላት ባጭሩ ይገልጿቸዋል። ዳግማዊ አፄ ቴዎድሮስ ከሽፍትነት ተነስተው የኢትዮጵያ ንጉሠ ነገሥት ሲሆኑ ዓላማቸው ዘውድ መጫን ብቻ ሳይሆን የተበታተነችውን ኢትዮጵያ አንድ ማድረግና ወደ ስልጣኔ ማማ ማውጣት ነበር። ይህን ሕልማቸውን እውን ለማድረግም ስልጣን በያዙ ማግስት ባሪያ ፈንጋይነትን አገዱ፣ ዘመናዊ አስተዳደርን ዘረጉ፣ የክልል መሳፍንትን ኃይል ሰባበሩ። ነገር ግን የቴዎድሮስ ትልቁ ሕልም ጋፋት ነበር። ስልጣን በያዙ በጥቂት ዓመታት ውስጥ ኢትዮጵያን ያለ እውቀትና ያለ ቴክኖሎጂ ማዘመንና ታላቅ ማድረግ እንደማይቻል በመገንዘብ በአገሪቱ ታሪክ ለመጀመሪያ ጊዜ ጋፋት ላይ የኢንዱስትሪ መንደር እንዲቋቋም አደረጉ። ከውጭ ሀገር ዜጎች ጋር በነበራቸው ግንኙነት የአውሮፓን እድገትና ስልጣኔ በመስማታቸው የኢንዱስትሪን ጥቅም ያወቁት አፄ ቴዎድሮስ መድፍ መስራት የፈለጉት ለወረራ ሳይሆን ሀገራቸውን ከውጭ ጠላት ለመከላከልና በውስጥ ያሉትን አማጽያን አስከብረው የኢትዮጵያን አንድነት ለማጽናት ነበር። ከዚህ ጋር በተያያዘ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በሚለው መጽሐፋቸው አፄ ቴዎድሮስ መድፍ የመስራት ከፍተኛ ምኞት ያደረባቸው ደባርቅ ሜዳ ላይ ከግብፅ ጋር ባደረጉት ጦርነት ምክንያት ነው ይላሉ። በ1840 ደባርቅ ላይ በተደረገው ጦርነት ጭፍን ድፍረትን እንጂ የጦር ስልትና ዘመናዊ መሳሪያን ያልታደለው የካሳ ሰራዊት በግብፅ መድፍ እንደ ጭዳ ታረደ። ካሳም ለካ ይሄም አለ ብሎ የወደፊት አቅጣጫውን ለማሰላሰል ተገደደ። ሰልፍና መድፍ ከደባርቅ ሜዳ ያገኛቸው አበይት ትምህርቶች ነበሩ። እነዚህ ሁለቱን ያላዘ የድል ተስፋ የመነመነ መሆኑን ተረድቶ ሁለቱንም በእጁ ለማድረግ የዕድሜ ልክ ጥረቱ ሆነ። በእንግሊዛዊ ወዳጁ ጆን ቤል አማካይነትም ሰራዊቱን ሰልፍና የውጊያ ስልት ማስተማር ጀመረ ይሉናል። ለኢንዱስትሪ መንደርነት የተመረጠችው ጋፋት ከደብረ ታቦር አቅራቢያ የምትገኝና ለታሰበው ሥራ አመቺ የሆነች ስፍራ ነበረች። ቴዎድሮስ ጋፋት በሰፈሩ ጊዜ የአውሮፓ ሚስዮናንን ጠርተው ወንጌልን መስበክ ከፈለጋችሁ መጀመሪያ መድፍ ስሩልኝ ሲሉ ጠየቋቸው። ሚስዮናውያኑ እኛ ሃይማኖት ሰባኪ እንጂ ብረት ቀጥቃጭ አይደለንም ቢሉም የቴዎድሮስ ቁጣ ግን ምርጫ የሚሰጥ አልነበረም። ከዚያም በ1850ዎቹ አጋማሽ ላይ በጋፋት መንደር ውስጥ የኢንዱስትሪ ጭስና እሳት መታየት ጀመረ። በጋፋት የኢንዱስትሪ መንደር ስለተሰራው ሴባስቶፖል መድፍ ጎልቶ ቢነገርም ከመድፉ ሌላ ጥይት፣ ባሩድ፣ ሰረገላና አልባሳት ለመስራት ተሞክሯል። መድፉን ለመስራት የተጠቀሙበት ብረት የተገኘው የአካባቢው ሰው አስቀድሞ ብረት ከሚያወጣባቸው ቦታዎች ሲሆን ጥይት ለመስራትም መዳብና ነሐስ ከተለያዩ ቁሳቁሶች ተቀጥቅጦ የወጣ ሲሆን ባሩድ ደግሞ ዲንና ከሰል በማቀላቀል የተሰራ ነበር። የጋፋት ሰራተኞች በንጉሱ ጥብቅ ክትትልና ቁጥጥር ስር ሆነው ሌት ተቀን ሲሰሩ ዓለምን ያስገረመው ያ ታላቅ መድፍ ተፈጠረ። ስሙንም ሴባስቶፖል አሉት። ሴባስቶፖል የሚለው ስም ራሽያ ውስጥ ከምትገኝ ከአንዲት የወደብ ከተማ የተወሰደ ስም ነው። ሴባስቶፖል በዚያ ዘመን ሩሲያ ከአውሮፓ ሀገራት ጋር አድርጋው በነበረው የክሬሚያ ጦርነት ወቅት የሩሲያ ጦር እልህ አስጨራሽ ተጋድሎ በማድረግ በከፍተኛ ጽናት የተዋጋባት
የወደብ ከተማ ነበረች። ይህን ሀገርን ለመከላከል በከፍተኛ ጽናትና ጀግንነት የተከፈለ መስዋዕትነት የሰሙት አፄ ቴዎድሮስ በሀገራቸው ወታደሮች ላይ ተመሳሳይ መንፈስ እንዲፈጠር በማሰብ ያሰሩትን መድፍ ሴባስቶፖል ብለው ሰየሙት። መድፉ ተሰርቶ አለቀ። ቴዎድሮስ በደስታ ፈነደቁ። እንግዲህ ኢትዮጵያ ድል አታደርግም የሚል ማን ነው አሉ። ነገር ግን ፈተናው ገና ነበር። ሴባስቶፖል ከ7000 ኪሎ በላይ የሚመዝን ግዙፍ መድፍ ነው። ከጋፋት መቅደላ ድረስ ያለው ርቀት 320 ኪሎ ሜትር ይሆናል። መንገዱ ደግሞ እጅግ አስቸጋሪ፣ ተራራማና ሸለቆ የበዛበት ከመሆኑ የተነሳ እንኳን ግዙፍ መድፍ የጫነ ጋሪ ሊጎተትበት ይቅርና ባዶ እጁን ለሚጓዝም አስቸጋሪ ነበር። ቴዎድሮስ ግን አልተበገሩም። መንገድ አሰሩ። ራሳቸው ድንጋይ ተሸከሙ። ወታደሮቻቸውን መድፉን በገመድ እየጎተቱ ተራራውን እንዲወጡ አዘዙ። ወደ መቅደላ መውሰድ ያስፈለገው መቅደላ ተፈጥሯዊ ምሽግ ስለነበረችና ለመጨረሻው ትግል ተመርጣ ስለነበረ ነው። መንገዱ ላይ ብዙ ሰው አለቀ። መድፉን 1 ኢንች ለማንቀሳቀስ በመቶዎች የሚቆጠሩ ሰዎችን ርብርብ ይጠይቅ ነበር። በመጨረሻም ብዙ መከራ ታይቶ መቅደላ ደረሰ። ነገር ግን ሴባስቶፖል የታለመለትን ዓላማ አላሳካም። በፈረንጆቹ አቆጣጠር ሚያዝያ 10 1868 በመቅደላ አቅራቢያ በሚገኝ ቦታ ለመጀመሪያ ጊዜ ሲተኮስ ከፍተኛ ድምፅ አሰምቶ እዛው በሀበሻ ወታደሮች መሃል በመፈንዳቱ በእንግሊዝ ወታደሮች ላይ የታሰበውን ጉዳት ሳያደርስ ቀረ። የእንግሊዝ ጦር በጀነራል ናፒየር መሪነት መቅደላን ከበባት። አፄ ቴዎድሮስ ብቻቸውን ቀሩ። የገዛ ሰራዊታቸው ከርቷቸዋል። መኳንንቱ ርቀዋቸዋል። የመጨረሻው የውጥረት ሰዓት ደረሰ። እንግሊዞች እጅን ስጥ አሉ። ቴዎድሮስ ግን ለፈረንጅ እጅ ሰጥቼ የአገሬን ክብር አላዋርድም ብለው በወገባቸው የታጠቁትን ሽጉጥ ካፎቱ መዘዙ። በዚያች የመጨረሻ ሰከንድ አገር ያንቀጠቀጡት ታላቅ ንጉሥ በገዛ እጃቸው ራሳቸውን ሰዉ። የእንግሊዝ ወታደሮች መቅደላን ሲቆጣጠሩና የንጉሡን አስከሬን ሲያዩ በድንጋጤ ተዋጡ። ጀነራል ናፒየር ይህ ሰው ድንቅ ጀግና ነበር ሲል መስክሯል። ራሳቸውን የገደሉበት ያ ጀግንነት ለኢትዮጵያ ተከታታይ ትውልዶች ትልቅ ትምህርት አወረሰ። ለአገር ክብር መሞት እንጂ ለጠላት እጅ መስጠት ውርደት ነው የሚል ታላቅ አርአያ ሆነ። ቴዎድሮስ ቢሞቱም የጋፋት ራዕይ አልሞተም። የዛሬዋ ኢትዮጵያ የኢንዱስትሪ ህልም የጀመረው በዚያ በጋፋት ጭስና በሴባስቶፖል ድምፅ ነበር። ውድ ተመልካቾቻችን የአፄ ቴዎድሮስ ታሪክ የሁላችንም ታሪክ ነው። የአንድ ሰው ራዕይና ቆራጥነት ምን ያህል ርቀት እንደሚጓዝ ያሳየናል። እናንተስ ስለ ቴዎድሮስና ስለ ሴባስቶፖል ምን ትላላችሁ? ራዕያቸው ቢሳካ ኖሮ ዛሬ ኢትዮጵያ የት ትሆን ነበር? ሐሳባችሁን በኮሜንት አጋሩን። ፕሮግራሙን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በሌላ ታሪክ እስክንገናኝ ሰላም ለኢትዮጵያ፣ ሰላም ለእናንተ። ቸር ሰንብቱ።